ሰበር ዜና ይሄንን ቪዲዮ እጅግ ለምወደው ወንድሜ ለኮሜዲያን እሸቱና ለስራ ባልደረቦቹ ደስታችሁን እየገለጻችሁ እንድታደርሱልኝ በፍቅር እጠይቃችኋለሁ። በረሃው አበባ አወጣ ምድረበዳውም ለክርስቶስ ታነጸ። ወንድሜ ሆይ የዘመናት ጉጉትህና ናፍቆትህ ቀን ተቆረጠለት። በዚህ በባህረ ሰላጤው ምድር ላይ ያበበው አበባ የኳታር ዶሃ ጽርሐ አርያም ቅድስት ሥላሴ ቤተክርስቲያን ላለፉት 26 ዓመታት የጽናትና የእምነት ጉዞ ያለፉትን 8 ዓመታት ደግሞ መለኮታዊ ተአምር የተገለጠበት አስደናቂው የህንጻ ግንባታ በድል ተጠናቀቀ። በመላው ዓለም የምትኖሩ ኦርቶዶክሳውያን እንኳን አደረሳችሁ፣ እንኳን ደስ ያላችሁ። የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ዲሜጥሮስ ግንቦት 6 እና 7 ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖትና ብፁዓን አበው ሊቃነ ጳጳሳት የገዳማት አበምኔቶች የአድባራት አስተዳዳሪዎች ሊቃውንተ ቤተ ክርስቲያን መምህራን ዘማሪያን ከመላው ዓለም ጥሪ የተደረገላቸው እንግዶችና የመንግስት ባለስልጣናት በተገኙበት በታላቅ ድምቀት እንደሚመረቅ አብስረዋል። እንኳን ደስ ያላችሁ። ይሄንን መስማት እንደ አንድ ኦርቶዶክሳዊና እንደ ኢትዮጵያዊ ጭምር የሚያኮራና የሚያስደስት ነው። ወንድሜ ሆይ ይሄንን የምስራች እነዛ አድካሚ 14 ቀናት በእንባ በጸሎት እጅግ በሚያስደንቅ ሁኔታ ህዝቡን ሁሉ አስተባብረህ የገነባኸው ቤተ መቅደስ ሊመረቅ ነውና እንኳን ደስ ያለ። ይሄንን ቪዲዮ የምትመለከቱ በሙሉ በረሃው አበባ አወጣ ምድረበዳውም ለክርስቶስ ታነጸ እያላችሁ ቪዲዮውን ሼር እንድታደርጉና በመላው ዓለም ላሉ ኦርቶዶክሳውያን ይህ የታሪካችን አካል የሆነው በበረሃው ላይ የፈነጠቀውን አበባ የኳታር ዶሃ ጽርሐ አርያም ቅድስት ሥላሴ ቤተክርስቲያንን ቀነቀጠሮ ይዛችሁ ግንቦት 6 እና 7 መታችሁ እንድታስመ